ከእናንተ ጋር ልናካፍላችሁ የምንፈልገው የቀለማ ልጅ ሪታ በጠየቀችን መሰረት የደብረ ዘይት አስተዳደጋችሁ ምን ይመስል ነበረ? ደብረ ዘይት በዛን ሰዓት ሴቶቹ ተማሪ ቤት የሚሄዱትና ሁለት አክስቶቻችን ባል እስከሚያገኙ እንጂ ክልክል ነው። ባል እስከሚያገኙ ይሄዳሉ። አባዬ ያንን በምንም አይነት መንገድ ሴቶቹ ባሎቻቸው እጅ እያዩ እንዲኖሩ አልፈልግም ብሎ ኮመርስ አንዷ ገብታ ጨረሰች። አንደኛውም ሃይስኩል ገብታ ጨረሰች። ሌሎቹም እምቢ ብለው ያመለጡ አሉ። ሁለቱ አርፈዋል። ሁለቱ በህይወት አሉ እና አሁን እያስፈለኳቸው ነው። አዲስ አበባ መጥተው ስለ አባዬ ያላቸውን አስተያየት በተለይ በትምህርት በኩል እንደሱ አደርጋለሁ እያስባለሁ። በዛው መጠን እንግዲህ እኛም እንኳን በልጅነታችን ምንም የተለየ ነገር ከሌሎቹ ከዝኖቻችን ወር የዘመድ ልጆች ጋር ምንም የተለየ ነገር የሚደረግልን ነገር አልነበር። ምክንያቱም እናታችንና አባታችን እነዚህን የዘመድ ልጆች ተቀብለው በሚያሳድጉበት ጊዜ ከልጆቼ በምንም አልለያቸውም የሚል ቃል ተናግረው እያሳደጓቸው ያሉ ልጆች ናቸው። አባታችን አያዳላም እያልኩ ጊዜ እስካሁንም እንናገራለን፣ ግን ውሸት ነው። አባዬ ከሁሉም ልጆቹ ካሳደገው በሙሉ እሷን ነበር የሚወደው። እንዴት ቢባል ከስራ ሁልጊዜ አንድ ባርኔጣና ካኪ ነው የሚለብሰው ሁልጊዜ እና ልክ ቤት ሲደርስ ቶሎ ብሎ ባርኔጣውን አውልቆ የት አለች ብሎ እሷ ላይ ነው የሚያደርግላት። ካረገላት በኋላ ቆሞ ይዘፍናል። ቆሞ ታስታውሻለሽ ምን ብሎ ይዘፍን እንደነበረ? በጉራግኛ ነበር። ተፈዘና በግሬዱ በታመቺ ለተራፉ ብሎ ዘፈነ። ሲተረጎም ከልጆቼም ከባለቤቴም ከባለቤትም አባት ቀለም ትበልጣለች ብሎ ሲዘፍን አባባ ተራት ማለት የእናቴ አባት አያታችን እሳቸው ይሄን ዘፈን ካላነሳ ከዚህ ቤት ለቅ ይወጣሉ አሉት። እሱ ደግሞ ይሄን ዘፈን ለልጄ ዘፈንኩት ነው አላነሳም አላቸው። እሳቸው ደግሞ ዘፍነው እሳቸው ደግሞ ተቃውሞ ዘፈኑ። የኔ ልጅ ትበልጣለች ከአንተ ከእህት ከአሊ ብንቃት ምናምን እሳቸው ደግሞ ዘፍነው ያው አንድ ለአንተ ለያዩ ማለት ነው። እናትና አባታችን ሲያሳድጉን በመቆጣት ወይንም ደግሞ ይሄን አድርጉ ምናምን ሳይሆን በአድራጎታቸው እንድንማር ነው ያደረጉን። እኛም በመመልከት እነሱን በማየት ነው ያደግነው እንጂ እንደዚህ የምክር ጊዜ ተቀመጡና አጥፍተሃልና ዲቴል የሆነ በብዛት በመመልከት ነው እንትን ያላቸው። እዛ የዳማ ቤት ውስጥ መኖር ማለት እያንዳንዳችን የተለያየ ጠባይ ያላቸው ልጆች ማወቂያዎች ያሉበት ቤት ስለነበረ ከሁሉም ጋር በትዕግስት የሚኖርበት በትዕግስት በመቻቻል አይ ቲንክ ምናልባት ወደኛ ጋር ስንመጣ ያ የትዕግስትና የመቻቻል ያደግንበት ሁኔታ መሰለኝ ወደኋላ ህይወታችን ላይ እኔም ሆንኩ ሌሎቹ እህቶችና ወንድሞች ትዕግስት ያለን ሰዎች ሆነን የተፈጠሩ። ምግብ ስንበላ አባቴ ከኤርፎርስ የማርመላት ጠርሙሱን ሰብስቦ ይመጣል። ቤት ይታጠብና ይቀመጣል። ቅቤ የሚሄድበት ደግሞ ታኒካ ትልቅ ነው። እሱን ታጥቦ ይመጣና ይቀመጣል። ለቁርስ በዛ በታኒካ ሻይ ይፈላል። የማርመላት ጠርሙስ ደግሞ ይደረደርና በሱ ጠርሙሳችንን ይዘን በሰልፍ ነው የምንቆመው። ተራ በተራ ያችን ጠርሙሳችንን ይዘን ስንቆም ሰራተኛዋ ሻይ ጨምራለች። የሚቀጥለው ዳቦ የሚቆርጥና የሚሰጠን ነው። ዳቦ ሲቆረጥ ከዳቦ ቆራጩ ጋር መጣላት የለብሽም። ከተጣላሽ ትንሽ ነው የሚሰጥሽ። ስለዚህ እንደምን መለማመጥ አለብሽ። ምክንያቱም ያቺ የተረፈችዋን ዳቦ ቄስ ተማሪ ቤት ይዘን እንሄዳለን። ከዛ ቆረስ አድርጎ ቁርስ እንደዛ ነው። ምሳ ሰዓት ደግሞ የማስታውሰው ኮሪደሩ ላይ በትላልቅ ትሬ በየመሬት ላይ ነው እንዴ ይደረደራል። ወደ 8 ወደ 10 ስንመጣ ያው ተራ በተራ ቀድሞ የገባ ነው የሚቀመጠው ሁሉ
እኔ መጥባቅ ነበርኩ በጊዜ እና የኔታ ጋር 5 ነን ቢያለ 5 ሆነን ነው የምንቀመጠው አንድ ትሬ ላይ ቶሎ ብዬ ከዚህ መለስ የኔ ነው 1000 እንዳታኪላል ወደኔ ሲመጡ ዱላ ጀምራለሁ በቃ ሁልጊዜ ማኝ የኛ ቴብል ላይ እየመጣች እኔ ትኮረኩመኝ ነበር እኔ አትንኩም ብዬ ነበር ማን ነው የታንቺ ብቻችን ይሰጥሽ ነው ማንም ሊነካብ በቃ እኔ ያለሁበት ቴብል እንዳለ ጮህ ነበር በኔ ደግሞ በዛስኩበት ጊዜ እንትን ነበር ያው ሰልፍ ነበር እንደናንተ ዳቦና ሻይ ብርጭቆ ያታሳሽም ያረንጓዴ ቀይ ቢጫ ሰማያዊ በኋላ ሞደርናይዝ ሲሆን ነው እኮ በሻሻል ነው እንጂ በፊት በዛች የማርመላታ ጠርሙስ በሱ ነበር በቃ ደግሞ ሰበረተን ግን ሞር ማስታውሰው እናንተ አሜሪካ ከመጣችሁ በኋላ ደርግ መጥቶ ከቀበሌ ነበር እንትን ስኳር ምናምንና በቤት ያለ ሰው መመዝገብ አለበት ማስታውሰው 48 ነበር በኔ ጊዜ ብዙ በእናንተ አልቆ ሰው ሄዱ ማለት ነው 48 ነበር ልጆች እያለን ዋና ነው ነበር ዋና ትንሽ ነበር ኳስ እንጫወት በእግር ኳስ ግን አንድ የሚገርም አጋጣሚ እና ጓደኞቼ ዋና ሄዱ ሆራ ምን ዋኛው ሁለት አጋጣሚ አንዱ እየዋኘን እያለ የሆኑ ዱርዬዎች መጥተው ልብሳችን ይዘው ሄዱ በኋላ በቃ በኋላ ሰጣ ወደ ቤት ተመለስን ተደረደርና ቤት ስንገባገባት ምን እሱ የልጅነት ታሪክ እሱ አይወሰንም አለ ሌላ ደግሞ እሙዬ ታናሽ ልጅ ማለት ነው በቃ ደስ ይላል ቢለው ሌላ ስለአባቴ ማስታወሰው ሁሉ ጊዜ ከሰዓት በኋላ ነጠላውን ለብሰው የከተማው የሰፈሩ ዳኛ ነበር ባልና ሚስት ወንድምና ማች ዘመድ የተጣላ ካለ ተራ በተራ ማታ ስራው ዳኝነት ነው እና ያችን ታይም እንወዳት ነበር በተለይ ኤርትራኖች ጋሻ ጎስና ትያዋ ሲጣሉ መጀመሪያ ሄደን እንቀመጣለን ምክንያቱም ትያዋ ኃይለኛ ስለነበረች የቤቱን ጠረጴዛ በሰብራ እሱ ደግሞ ያንን እንጨት ተሸክሞ ይመጣል እና ባየፊት የሆሃቶ ዳማ እቺ ሴትዮ እንደዚህ አርጋ በቃ ያንን ማየት ስለምንፈልግ በቃ ሁሌ ቁጭ ብለን እናዳምጣለን ከብዙ የዘመድ ልጆች ኦር ተረጂ ሆነው አብረው የሚኖሩ ልጆች ጋራ በእድሜ ደግሞ አንድ አይነት እድሜ ሳይሆን ከትንሽ እስከ ትልቅ አብሮ ተባብሮ የሚኖርበት ቤት ስለነበረ በእናታችንም ሆነ በአባታችን በኩል ለኛም ሆነ ለማንም ምንም አይነት ማድላት ሳይኖር ሁሉንም እኩል እየታየ የሚኖርበት ቤት ነበር አባቴ በኩል በጣም ብዙ ሙስሊሞች ነበሩ በጣም አንዱ አጎታችን ዳዳሲ ነው የሶፊ አቡበከር አያት መሆናቸው ነው ሌላ ደግሞ የተከበሩ ሃይ ሱልጣን የቃጥባሪው አንዳንድ ጊዜ በመንገድ ከቡታጀራ መተው በእኛ ቤት በኩል የሚያልፉ ከሆነ ለአባዬ መልስ ሰውለት ነበር አንተ ቤት አርፌ ነው የሚሄደው አባዬ እሳቸው በጣም የተከበሩ ምክንያቱም በጃንሆይ ጊዜ ሁሉ ኩዴታ ያካሄዳሉ ተብሎ 12 ዓመት የእስር ቤት የታሰሩ በጃንሆይ በደርግ ጊዜ ደግሞ እንደዚህ የተፈሩ የተከበሩ ሙስሊም ዘመዳችን ነበሩ እና በዛ ሰዓትም ታስረዋል በጃንሆይ ጊዜ አባዬ ሁሉ እየሄደ ሲጠይቃቸው አስታውሳለሁ ከሁሉም ይገርመኝ ግን እሳቸው በእኛ ቤት በኩል ሲያልፉ በጥሩምባ ሰው እንደሞተ የተከበሩ ሃይ ሱልጣን የተከበሩ ሃይ ሱልጣን በቤታችን በኩል ያልፋሉ እየተባለ በጥሩምባ ይነገርና ሙስሊሞች በሙሉ አረቦች በሙሉ ሱቃቸውን በሙሉ ዘግተው ሰልፉ ከዚህ የትናይት ወደ 2 ማይልስ እሳቸውን ለመጨበጥ እሳቸውን ለማየት እንደውም አንዳንድ ጊዜ የረገጡትን መሬት አፈሩን አንስተው በነጠላቸው ይዞ ይሄዱ ነበር እሱ ከሁሉ ነገር በጣም እንትን የሚለው የሁሉንም ሃይማኖት እኩል ተከባብረው ተዋደው ያንተ ሃይማኖት ይበልጣል የኔ ሃይማኖት ምናምን ያረብሻ የሌለበት የፍቅር ቤት ነበር በህይወት ራሱ በየትምህርትም የእድገትም ቤት ነበር መተሳሰብ ያለበት ቤት ነበር አንድ ማስታውሰው ራሱ ከተማው
የቧንቧ ውሃ አልነበረም። ቢርካና ወይንም እኛ ሰፈር አንዳንድ ቦታ የጉድጓድ ውሃ በዛ ነው የሚቀዳው። እና አንድ ቀን ይህንን ነገር ሶልቭ ማድረግ አለብኝ ብሎ ጃንሆይ በየሳምንቱ ደብረ ዘይት ይመጣሉ። ከዛ እሱ አስፋልቱ ላይ ቀጥ ብሎ አስቆማቸው መኪናው። ክብር ዘመዶቹ መተው ሊያባሩት ሲሉ ጀነራል አሰፋ አየነ ብለው ወርደው ያነጋግሩ ፈቀደላቸውና ጃንሆይ ምንድነው የምትፈልገው? እንዴት ነህ? ደህና ነው ሲሉ ጀነራል አሰፋ ማን እንደሆነ አባቴ ማን እንደሆነ ለከተማ ነገሯቸው። ምን ልርዳ? የውሃ ችግር አለ በከተማችን። ወይ የጉድጓድ ውሃ ነው፣ የቢርካ ነው፣ ሸክሙ ሴቶቹ ሁሉ በጣም ተቸግረዋልና ኦፊሰርስ ሜንስ ቧንቧ እያስገባችሁ አንድ ለየጎረቤቱ እንዴት ውሃ ቧንቧ አትፈቅዱም? ፍቀዱልን ለማለት ነው የመጣሁት አላቸው። እሳቸው ጀነራል አሰፋ አየነ በዚህ በ3 ቀን ውስጥ ውሃ ቧንቧ ለሚያስፈልገው በሙሉ እንድታስገቡ ብሎ ፈቀዱለት። በዛው መጠን እንግዲህ እኛም እንኳን በልጅነታችን ምንም የተለየ ነገር ከሌሎቹ ከዘመዶቻችን የዘመድ ልጆች ጋር ምንም የተለየ ነገር የሚደረግልን ነገር አልነበር። ምክንያቱም እናታችንና አባታችን እነዚህን የዘመድ ልጆች ተቀብለው በሚያሳድጉበት ጊዜ ከልጆች በምንም አልለያቸውም የሚል ቃል ተናግረው እያሳደጓቸው ያሉ